አንድን ሐሳብ ወደምንፈልገው ስኬት ለመውሰድ 4 ደረጃዎችን ማለፍ እንዳለብን ካሁን በፊት በሰራነው ቪዲዮ ተወያይተናል። ዛሬ እነዛን ደረጃዎች አንድ በአንድ እንመለከታለን። በማክሮ ስክሪኒንግ የመረጥነውን ሐሳብ ወይም የገመገምነውን ሐሳብ አሁን ወደ ደረጃ 2 እናመጣዋለን። ደረጃ 2 ማይክሮ ስክሪኒንግ ብለን እንጠራዋለን። አሁን ደግሞ ያንድን ሐሳብ ቴክኖሎጂ ወይም ፈጠራ አሸናፊ የሚያደርገውን የትንተና ስልት እናያለን። አሁን ወሳኙ የትግበራ ምዕራፍ ላይ ደርሰናል። ውድ የቻናላችን ተከታታዮች ይህ አይዲያ ካልቲቬሽን ሲድ ቱ ሪያሊቲ ፕሮግራማችን ነው። ባለፈው ሳምንት ዝግጅታችን ስለ አዋጭ ሐሳብና ያንን ሐሳብ ወደ ተግባር ስለምንቀይርበት ሂደት ማለትም ማክሮ ስክሪኒንግ፣ ማይክሮ ስክሪኒንግ እና ስዎት አናላይሲስ በሰፊው አይተናል። ጥሩ ግንዛቤ እንዳገኛችሁበት ልበ ሙሉ ነን። በዛሬው ፕሮግራማችን ደግሞ የመረጥነውን ጠቃሚ ሐሳብ መዝግበን የምንይዝበት ፎርማትን በሰፊው እናያለን። እንኳን ወደ ሲድ ቱ ሪያሊቲ ዩቲዩብ ቻናል በሰላም መጣችሁ። በተከታታይ የምንሰራው ቪዲዮ እንዲደርሳችሁ ቻናላችንን ሰብስክራይብ፣ ሼር፣ ላይክ እና ኮሜንት እያደረጋችሁ እንድታበረታቱን በአክብሮት እንጠይቃለን። ወደ ዛሬው ፕሮግራማችን ከመግባታችን በፊት አዲስ ሐሳቦትን በዘልማድ ወይስ በሳይንሳዊ መርህ መሰረት አድርገው ነው ወደ ተግባር የሚቀይሩት? ኢትዮጵያ ውስጥ የትኛው ሐሳብ የበለጠ አዋጭነት ያለው ይመስልዎታል? በመንግስት መስሪያ ቤትም ሆነ በግል ድርጅቶች የሚታዩ የአሰራርና የቴክኖሎጂ ክፍተቶችን ለአዲስ ሐሳብ ፈጠራ ያላቸው ጠቀሜታ ምን ይመስልዎታል? እስኪ ከራሳችሁ ጋር በደንብ ተነጋገሩና የሚያጋጥሙን ችግሮች መፍትሄ በመስጠት እንዴት ወደ ትልቅና ጠቃሚ ሐሳብ እንደምንቀይራቸው ከራሳችሁ ጋር ተወያዩበትና ግንዛቤ ውሰዱበት። የዛሬው ፕሮግራማችን የሚያተኩረው የአንድን አዲስ ሐሳብ አዋጭነት መፈተሻ ቴምፕሌት እንዴት እንደሚሰራ በሰፊው እናያለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ውድ የቻናላችን ተከታታዮች ባለፈው ሳምንት ቪዲዮአችን አንድን ስኬታማ ሐሳብ እንዴት ወደ ትግበራ እንደምናስገባው በ4 ደረጃ ከፍለን አይተናል። ማክሮ ስክሪኒንግ፣ ማይክሮ ስክሪኒንግ፣ ስዎት አናላይሲስ እንዲሁም የመጨረሻው በታውስ አናላይሲስ አማካኝነት የሐሳባችን ጥቅምና ጉዳት በመለየት አዋጭ የሆነ ሐሳብ ወደ ተግባር ይዘን እንደምንገባ ተነጋግረናል። በደንብ አውርተናል። ከቪዲዮውም ግንዛቤ እንዳገኛችሁ ሙሉ ተስፋ አለን። በዛሬው ቪዲዮአችን ያን አንድን ያሰብነው ውጤታማ ሐሳብ በቴምፕሌት ወይም በቅጽ አማካኝነት እንዴት ወደ ዶክመንት ቀይረነው ስኬታማ ልናደርገው እንደምንችል በሰፊው እናያለን። አብራችሁን ቆዩ። ስክሪኑ ላይ እንደምታዩት ይሄ ቴምፕሌት የአዲስ ሐሳብ አዋጭነት መፈተሻ ቴምፕሌት ነው። እንግዲህ በዚህ ቴምፕሌት የመጀመሪያው ሐሳብ ወይም የመጀመሪያው ጉዳያችን ሊሆን የሚችለው ያነሳነውን ፕሮጀክት ወይም የሐሳቡን ስም ማስቀመጥ ነው። ይህንን ሐሳብ መቼ እንደወጠነው መቼ እንዳሰብነው ቀኑን እናስቀምጣለን። አዘጋጁስ ማን እንደሆነ በትክክል እናስቀምጣለን ማለት ነው። ይህንን ማድረጋችን ሐሳባችን መጨረሻ ላይ የምንደርስበት ትክክለኛው ግባችን መሆኑን እናስቀምጣለን ማለት ነው። ስለዚህ ሐሳቡ ምንም ይሁን ምንም ይሄ ሐሳብ ውጤታማ ያደርገናል ብለን ካሰብን በስዎት አናላይሲስ፣ በማይክሮ ስክሪኒንግ እና በማክሮ ስክሪኒንግ እንዲሁም መጨረሻ ላይ በታውስ ማትሪክስ አማካኝነት ለመተንተን ያመቸን ዘንድ የመጀመሪያው ስም መጠቀስ አለበት። ሐሳቡ ምን እንደሆነ፣ ፕሮጀክቱ ምን ላይ ወይም ምን እንደሆነ፣ ቀኑን መቼ እንዳሰብነው፣ መቼ እንዳዘጋጀነው ማስቀመጥ አለብን። ይህንን ማድረጋችን ለእያንዳንዱ ውጤታማ ስኬታችን መለኪያ ልንጠቀምበት እንችላለን። ለምሳሌ ከስንት ዓመት በፊት እንዳሰብነው ለማወቅ ካስፈለገን ወይም ሐሳባችን በምን አይነት ሂደት ስኬታማ እንደሆነ ለማወቅ ከፈለግን ቀኑን አይተን የሄድንበትን ጉዞ የደረስንበትን ቦታ ማየት እንድንችል ይሄንን ነገር እያንዳንዱ መጥቀስ ይኖርብናል ማለት ነው። ስለዚህ 40 ሐሳብ ሊኖራችሁ ይችላል፣ 60 ሐሳብ ሊኖራችሁ ይችላል፣ 200 ሐሳብ ወይም ከዛም በላይ የሆኑ ሐሳቦች ሊኖራችሁ ይችላል። ምክንያቱም እንደ ሃርቫርድ ዩኒቨርሲቲ ገለጻ ከሆነ
እያንዳንዱ ሰው እስከ 3000 ድረስ የሚደርሱ የተለያዩ ጠቃሚ ሐሳቦች አሉት። ከነዛ ጠቃሚ ሐሳቦች ውስጥ አንዱን መርጠን ነው እንግዲህ ወደ ተግባር እናስገባዋለን ብለን እያሰብን ያለ ነው። ያሰብነውን ሐሳብ እዚህ ጋር መጻፍ ይጠበቅብናል። ፕሮጀክት ደረጃ ሊሆን ይችላል ወይም አንድ ሲንግል ሐሳብ ሊሆን ይችላል። ስለዚህ የፕሮጀክታችን ወይም የሐሳቡ ስም ምን እንደሆነ ማስቀመጥ አለብን። ለምሳሌ ተጽዕኖ ፈጣሪ የሚሆን ኮንቴንት ፈጥሩ ትችላላችሁ። በዩቲዩብ ሊሆን ይችላል፣ በሶሻል ሚዲያ ሊሆን ይችላል፣ በሌላ ሶሻል ሚዲያ ሊሆን ይችላል፣ በፌስቡክ፣ በትዊተር በማንኛውም ማህበራዊ ሚዲያ ተጽዕኖ ፈጣሪ ልትሆኑ ትችላላችሁ። ስለዚህ ይህንን ተጽዕኖ ፈጣሪ የሚያደርጋችሁን ሐሳብ ማስቀመጥ መቻል አለባችሁ ማለት ነው። ለምሳሌ የማህበረሰቡን የኮምፒውተር ስኪል ማሳደግ ሊሆን ይችላል ያሰባችሁት ሐሳብ። ስለዚህ ይሄንን ሐሳብ እዚህ ጋር ታስቀምጣላችሁ። ለምሳሌ የዲጂታል ሊትሬሲ ስኪልን ማሳደግ ሊሆን ይችላል ሐሳባችሁ ማለት ነው። ስለዚህ ይሄን ሐሳባችሁ ካስቀመጣችሁ በኋላ ቀጥሎ በምናየው ቴምፕሌት እንዴት ሐሳባችሁን ወደ ትክክለኛው ስኬት እንደምትወስዱት የምናይበትን ነገር ስናይ በጣም ቀላል እንዲሆን ወይም በጣም ግልጽ እንዲሆንላችሁ መጀመሪያ ከስም መጀመር አለብን ማለት ነው። ስም የብዙ ነገር ወሳኝ ሁኔታ መሆኑን ይታወቃል። ስለዚህ ይሄንን ስሙን በትክክል ማስቀመጥ መቻል አለብን ማለት ነው። በስም አንዴ ከለየነው ወደ ግራ ወደ ቀኝ ወይ ደግሞ የምንወዛገብበት ነገር የለም። ባስቀመጥነው አቅጣጫ መሰረት ይሄንን ያስቀመጥነውን ፕሮጀክት ወይም ሐሳብ ለማሳካት ቀጥታ የሚያጋጥሙን ሪስኮች፣ መሰናክሎች፣ ሁሉንም ነገሮች እያለፍን ለመጨረሻው ግብ በቀላሉ እንደርሳለን ማለት ነው። ስለዚህ ይህንን ሐሳብ በኋላ ቀጥሎ በምናያቸው የፎርም ይዘቶች እንዴት እንደምናጣራው እንዴት ወደ ስኬት እንደምንወስደው በትክክል እንገመግማለን፣ በትክክል እናያለን። ለዛ እንዲጠቅመን ግን ከስም እንነሳለን። ስለዚህ ሁላችሁም አንድ ማድረግ ያለባችሁ አንድ ሐሳብ ምረጡ። የመረጣችሁትን ሐሳብ እዚህ ጋር ስሙን አስቀምጡት፣ ቀኑን አስቀምጡት፣ ያዘጋጀው ማን እንደሆነ በትክክል ግለጹ። ቀጣይ ላይ የሚመጣው ስራ ቀላል ይሆንላችኋል ማለት ነው። እዚህ ጋር ዋናውን ሐሳባችሁን የምትመርጡት ቀጥሎ በምናያቸው ፎርሞች አማካይነት በማይክሮ ስክሪኒንግ የተመረጠ ሐሳብ መሆን መቻል አለበት። ስለዚህ ጥርት ያለ ሐሳብ እንድትይዙ ማይክሮ ስክሪኒንግን መጀመሪያ በደንብ ካያችሁ በኋላ ሐሳባችሁን ወደዚያ ያምጡት። አንድን ሐሳብ ወደምንፈልገው ስኬት ለመውሰድ 4 ደረጃዎችን ማለፍ እንዳለብን ከአሁን በፊት በሰራነው ቪዲዮ ተወያይተናል። ዛሬ እነዛን ደረጃዎች አንድ በአንድ እንመለከታለን። ሐሳባችንስ እንዴት እንመርጣለን የሚለውን በግልጽ እናይበታለን። ስለዚህ ወደ መጀመሪያው ደረጃ እንለፍ። ደረጃ 1 ማክሮ ስክሪኒንግ። በማክሮ ስክሪኒንግ በአብዛኛው ከኛ ቁጥጥር ውጭ የሆኑ ነገሮችን የምንተነትንበት የጎንዮሽ ጉዳቱን፣ ጥቅሙን እያንዳንዱን ነገር ተንትነን አናላይዝ አድርገን ሐሳባችንን የምናጠናክርበትን ነገር እናገኛለን ማለት ነው። ስለዚህ ይሄ ማክሮ ስክሪኒንግ ስንል ከኛ ውጭ ያሉ ከኛ ቁጥጥር ያሉ ሁኔታዎችን የምንገመግምበት ሁኔታን ያሳየናል ማለት ነው። በብዛት የታወቀው ወይም ደግሞ በብዙ ጊዜ ተግባራዊ የሚሆነው ፔስትል አናላይሲስ ብለን እንጠራዋለን። በዚህ የፔስትል አናላይሲስ መገምገሚያ ነጥብ መሰረት የምናስባቸውን ሐሳቦች እያንዳንዱን በዚህ መዝነን ዋና ዋና ነገሮችን ካወረድን በኋላ አዋጪ ነው የሚለውን ሐሳብ ይዘን ወደሚቀጥለው ደረጃ እንሸጋገራለን። ስለዚህ በዚህ የማክሮ ስክሪኒንግ አናላይሲስ መሰረት መገምገሚያ ነጥቦቻችን ምን ሊሆኑ ይችላሉ? የመጀመሪያው የመገምገሚያ ነጥባችን ዘርፍ የፖለቲካል ዘርፍ ይሆናል ማለት ነው። ወይ ደግሞ ከፖለቲካ አንፃር የምንጀምረው ስራ አዋጭ ነው ወይ የሚለውን እናያለን። ለምሳሌ የመንግስት ፖሊሲዎች፣ የህግ ማዕቀፎች፣ መንግስት ለምንሰራው ቢዝነስ ያለው ግንዛቤና ከፖለቲካ አንፃር እንዴት ይመለከተዋል የሚለውን ማየት ይጠበቅብናል። የመንግስትን ፖለቲካ የሚቃረን የመንግስትን ህግ ሬጉሌሽን ወይም የአንዲትን ሀገር ሬጉሌሽን ደንብ የሚቃረን ከሆነ ይህንን ሐሳብ ተግባራዊ ማድረግ እጅግ አክሳሪ ነው ማለት ነው። እዚህ ጋር ቆም ብለን ማሰብ አለብን። ሌላኛው የኢኮኖሚ ሁኔታ ነው። የህዝቡን የመግዛት አቅም፣ ገበያው ላይ ለዚህ ምርት፣ ለዚህ ሐሳብ፣ ለዚህ ቴክኖሎጂ የሚሆን ቦታ አለ ወይ የሚለውን ነገር
መገምገም ይኖርብናል። ይህንን በምንገመግበት ሰዓት እያንዳንዱ ነገር ከ5 እየሰጠን ይላለን። 5 ልንሰጥ እንችላለን፣ 1 ልንሰጥ እንችላለን፣ 2 ልንሰጥ እንችላለን። ፕላስ ማስታወሻ ወይም ደግሞ ማብራሪያ ማስቀመጥ ካለብን እሱንም ማብራሪያ እያስቀመጥን እንሄዳለን ማለት ነው። በሶስተኛ ደረጃ የምናየው ከማህበራዊ አንጻር አንድ የምንጀምረው ሐሳብ ወይም ቴክኖሎጂ ወይም የኒ ቢዝነስ ፈጠራ ሊሆን ይችላል የማህበረሰቡን ኖርምስ፣ ቫልዩስ፣ እሴት የጣሰ መሆን የለበት። ስለዚህ ከዚህ አንጻር ሐሳባችን ተገምግሞ ከ5 ሬት ሊሰጠው ይገባል ማለት ነው። ስለዚህ ትክክለኛውን ሬት ያላገኘ ሐሳብ ወደሚቀጥለው ሊሄድ አይችልም። ስለዚህ ከማህበረሰብ አንጻር የህብረተሰቡን ባህል፣ ልማድና እምነት ማየት ይጠበቅብናል። ይሄ ለኛ ሀገር ማህበረሰብ ይመቻል ወይ? ባህል፣ ልማድና እምነት አብሮ ይሄዳል የሚለውን ማየት ይጠበቅብናል። ሌላኛው ዋናው አንድ ቢዝነስ በምንጀምርበት ሰዓት ወይም አንድ ሐሳብ በምንጀምርበት ሰዓት ወይም ደግሞ አንድ ቴክኖሎጂ በምንፈጥርበት ሰዓት ሌላ ቴክኖሎጂ ያስፈልገናል ማለት ነው። ቴክኖሎጂካል አዋጭነቱን ደግሞ ከኛ ቁጥጥር ውጭ ስለሚሆን እሱንም ማየት ይጠበቅብናል። ከ1 እስከ 5 ባለው ሬት ማድረግ ይጠበቅብናል ማለት ነው። ስለዚህ ስራውን ለመስራት የሚያስፈልገው የቴክኖሎጂ መሰረተ ልማት በምንሰራበት ሀገር ውስጥ አለው። ለምሳሌ ቅድም ያሰብነውን የዲጂታል ሊትሬሲ ስኪል ለሰዎች ማድረስ ከሆነ የፈለግነው ለዚህ ለዲጂታል ሊትሬሲ የሚሆኑ ቴክኖሎጂዎች፣ ኮምፒውተሮች፣ ኢንተርኔቶች የመሳሰሉ ነገሮች አሉ ወይ የሚለውን ማስቀመጥ መቻል አለብን ማለት ነው። በአምስተኛ ደረጃ የምናየው ሌጋሊቲ ወይም ደግሞ ህጋዊ ሰራበት ኢንቫይሮንመንት አካባቢ ከህግ አንጻር የስራው የባለቤትነት የግብር ወይም የፍቃድ እንቅፋት አለበት ወይ የሚለውን ማየት አለበት። ከምንሰራበት አካባቢ ኢንቫይሮንመንት ጋር በደንብ ማየት አለብን። እነዚህ 5 ነገሮችን ካየን በኋላ ሁኔታውን ከ5 ደረጃ ወይም ሬት ነጥብ መስጠት አለብን። ከዛ የደረጃ ውሳኔ መጨረሻ ላይ ሐሳቡ ይቀጥል፣ ይሻሻል ወይስ ሪጀክት ይደረግ ይውደቅ የሚለውን ነገር ማስቀመጥ መቻል አለብን። የሚያጋጥሙን ነገሮች በዚህ መልክ ውጫዊውን መገምገም እንችላለን። ማብራሪያ፣ ማስታወሻ እየጻፍን መሄድ እንችላለን ማለት ነው። ስለዚህ በማክሮ ስክሪኒንግ በዚህ መልክ ነው ሐሳባችንን አደራጅተን ወደ ማይክሮ ስክሪኒንግ የምንገባው። በማክሮ ስክሪኒንግ የመረጥነውን ሐሳብ ወይም የገመገምነውን ሐሳብ አሁን ወደ ደረጃ 2 እናመጣዋለን። ደረጃ 2 ማይክሮ ስክሪኒንግ ብለን እንጠራዋለን። ይህ ማይክሮ ስክሪኒንግ የኛን ወይም ደግሞ ቢዝነሱን የምንጀምረውን ሐሳቡን የምንጀምረውን አካላት የውስጥ አቅምና የአዋጭነት መገምገሚያ መስፈርቶችን በትክክል ማየት መቻል አለብን። እንግዲህ ቅድም ስለ ማክሮ ስክሪኒንግ ስናወራ ማክሮ ስክሪኒንግ በአብዛኛው ኤክስተርናል ፋክተርስ ወይም ኤክስተርናል ሪስክስ ወይም ደግሞ ኤክስተርናል የሆኑ ነገሮችን ነው ያየ ነው። በዚህኛው ስንመጣ ግን ውስጣዊ ከኛ ጋር ከማንነታችን ጋር ከአቅማችን ጋር ካለን ሁኔታ ጋር አይተን የምንገመግምበት ነው። ስለዚህ የውስጥ አቅማችንን መፈተሽ መቻል አለበት። አንድ ቢዝነስ ውጫዊ አቅማችንን ወይም ደግሞ የውጭ አቅምንን ወይም የውጭ ሁኔታን ይፈትሻል፣ ቀጥሎ የውስጥ ሁኔታን ይፈትሻል። ስለዚህ ከዚህ አንጻር ይሄንን ደረጃ 2ን ማይክሮ ስክሪኒንግን እናያለን ማለት ነው። በዚህ ማይክሮ ስክሪኒንግ 5 ዋና ዋና መገምገሚያ ነጥቦች አሉን። እያንዳንዱ ነጥብ ከ5 ነጥብ ይሰጠዋል። ክፍተት ካለበት ማብራሪያ ይሰጣል፣ ክፍተቶችም ይጠቀሳሉ። ይሄንን ለምን እንዳደረግነው ማብራሪያ መስጠት መቻል አለብን። ለምሳሌ ለምን 5 ነጥብ እንዳመጣ ማብራሪያ መስጠት ካለብን እናስቀምጣለን። ክፍተት ካለበት ክፍተትም እናስቀምጣለን። ክፍተት በሚለው ኮለመን ስር። ስለዚህ የፋይናንስ አቅማችን ወይም በጀታችን መፈተሽ አለበት። ለምሳሌ ቅድም የዲጂታል ስኪል ትሬኒንግ ልንሰጥ ነው። ይሄንን የዲጂታል ትሬኒንግ ስኪል ስንሰጥ የሚያስፈልጉን ብዛት ያላቸው ማቴሪያሎች አሉ። ኮምፒውተር አለ፣ ኢንተርኔት ኮኔክሽን አለ፣ ሶፍትዌር ሰብስክሪፕሽን ሊያስፈልገን ይችላል፣ አሰልጣኝ ልንቀጥር እንችላለን፣ አካውንታንት ልንቀጥር እንችላለን። ብዙ የሚያስፈልጉን የሰው ኃይሎችና ማቴሪያሎችን የቤት ኪራይ ልንከራይ እንችላለን። ብዙ ነገሮች ያስፈልጉናል። እነዚህን ወጪዎች የማሟላት አቅም አለን ወይ? እሱን ከ5 እንሰጣለን። ደካማ ከሆነስ ማብራሪያው ክፍተታችንን እናስቀምጣለን። በሁለተኛ ደረጃ የምናየው መገምገሚያ የውስጣዊ አቅማችንን በምናይበት ሰዓት የእውቀትና የክህሎት አቅም ነው። ለምሳሌ የምንሰራው ስራ እውቀት የሚጠይቅ ከሆነ ያ እውቀትና አቅም ወይም ክህሎት እኛ ጋር
አለ ወይ የሚለውን በደንብ መፈተሽ አለበት። አሁን ባነሳ ነው ምሳሌ እንስልና የዲጂታል ስኪል ትሬኒንግ ልንሰጥ ነው። ዲጂታል ሊትሬሲ ልንቀርፍ ነው። ስለዚህ ዲጂታል ሊትሬሲ በምንቀርፍበት ሰዓት የሚያስፈልጉን እውቀቶች አሉ። አንደኛ ዲጂታል ሊትሬሲ ስኪልን ለማህበረሰቡ ወይም ለሰዎቹ ወይም ለተማሪዎቹ ማሰልጠን እንችላለን። የኮምፒውተር እውቀት ሊኖረን ይችላል። የማሰልጠን አቅም ሊኖረን ይችላል። የስልጠና ስኪል ኦር ቴክኒካል ስኪል ሊኖረን ይችላል። እነዚህ ነገሮች ካሉ እውቀታችን የትኛው ደረጃ ላይ እንደሚያርፍ 1 2 3 4 ብለን ማስቀመጥ አለበት። እኛ አቅም ከሌለን ደግሞ ሌላ ሰው ቀጥረን ማሰራት እንችላለን የሚለውን ማየት ወይም ደግሞ ሌላ ሰው ይሄን ሊሰጥልን የሚችል ሰው አለ ወይ የሚለውን ማየት አለበት። የሰው ኃይልና ጊዜንም መፈተሽ አለበት። ሌላኛው የገበያ ተወዳዳሪነት ወይም ደግሞ ልዩነት። አንድ ቢዝነስ ሲሰራ ካሁን በፊት ወይም አሁን እየተሰሩ ካሉ ቢዝነሶች ተወዳዳሪ መሆን አለበት። ተወዳድሮ ማሸነፍ መቻል አለበት። ፕላስ ከሌሎች አሁን ካሉት ቢዝነሶች ወይም ስራዎች ወይም የቴክኖሎጂ ፈጠራዎች የኛን ዩኒክ ልዩ የሚያደርገው የትኛው ነው? ወይም ምንድነው ልዩ የሚያደርገው? ምንድነው ዩኒክ የሚያደርገው? ትሬን በምናደርግበት ሰዓት ምንድነው ልዩነት የምንፈጥረው ከሌሎቹ? ሌሎቹም ዲጂታል ስኪል ያሰለጥናሉ፣ እኛም ዲጂታል ስኪል እናሰለጥን ነው አይደለ? ስለዚህ የኛ ልዩ የሚያደርገው ምንድነው? ኦንላይን መሆኑ፣ አንድ ሰው በፈለገው ጊዜ መማር በመቻሉ፣ በዩቲዩብ የታገዘ መሆኑ፣ ወይስ ሌሎቹ ከሚሰጡት የዲጂታል ስኪል ትሬኒንግ የተለየው የኛ በምንድነው የሚለውን በትክክል ብላክ ኤንድ ዋይት ማስቀመጥ መቻል አለብን። ሌላኛው አምስተኛውና ዋና ብዬ ማስበው ለኔ የአሰራርና የዕለታዊ እንቅስቃሴን መገምገም የምንችልበት አቅም አለን ወይ? እዚህ ጋር ሊደርሺፕ ያስፈልጋል። እንደ ሊደርሺፕ ይህንን ትሬኒንግ ወይም ደግሞ ይህንን ያሰብነውን ሐሳብ ስኬታማ ለማድረግ ፎሎ አፕ ያስፈልጋል፣ ሳፖርት ያስፈልጋል፣ ከዕለት ዕለት መከታተል፣ የጎደለውን መሙላት፣ ያነሰውን መጨመር፣ ጥሩ የተሰራውን ጥሩ ነው ጎሽ በርታ ማለት ያስፈልጋል። አንዴ ስለጀመርነው ብቻ ቢዝነስ አያድግም። ፎሎ አፕ ያስፈልጋል። ፎሎ አፕ ዴይ ቱ ዴይ ፎሎ አፕ፣ ኮች አፕ፣ ቼክ ኤንድ ባላንስ ያስፈልጋል። ስለዚህ ይሄንን የአሰራር እንቅስቃሴ የምንገመግበት አቅም አለን ወይ? are we in the leadership position? do we have a leadership skill? ኮሚኒኬሽን ስኪል፣ ሶፍት ስኪሎች ሊኖሩን ይችላሉ የሚለውን በደንብ ማየት ይጠበቅብናል። እነዚህ 5 ነጥቦችን በትክክል ካወጣን በኋላ የራሳችን ደረጃ ከሰጠን በኋላ ማብራሪያ ክፍተቶችን ከሞላን በኋላ የማይክሮ ስክሪኒንግ ስራችን አለቀ ማለት ነው። ቀጣይ ሊሆን የሚችለው የዚህን ደረጃ ውሳኔ ማስቀመጥ ነው። እንደተለመደው ቅድም እንዳየነው ሐሳቡ ይቀጥል፣ ይሻሻል ወይስ ውድቅ ይሁን የሚለውን ማስቀመጥ መቻል አለብን። ስለዚህ ጠቅለል ስናደርገው በማይክሮ ስክሪኒንግ የኛ እይታ የሚሆነው የውስጣችንን ከኛ አንጻር ወይም ደግሞ ቢዝነሱን ከጀመረው ሰው አንጻር በትክክል መታየት መቻል አለበት፣ መገምገም መቻል አለበት። 5ቱን የመገምገሚያ መስፈርቶች በትክክል ማግኘት መቻል አለብን። አሁን ደግሞ የአንድን ሐሳብ ቴክኖሎጂ ወይም ፈጠራ አሸናፊ የሚያደርገውን የትንተና ስልት እናያለን። ደረጃ 3 የስዎት አናላይሲስ ብለን እንጠራዋለን። ይህንን በስዎት አናላይሲስ ሰንጠረዥ በማስቀመጥ የሐሳባችንን አሸናፊነት፣ የስኬታችንን መንገድ በትክክል መጠቆም እንችላለን። ምክንያቱም ያነሳነውን ሐሳብ ጥንካሬ፣ ድክመት፣ እድልና እንዲሁም የሚያጋጥሙትን ስጋቶች በትክክል የምናይበት መነጽር ነው። የስዎት አናላይሲስን በምንሰራበት ሰዓት በ4 ኳድራንት እንከፍልና ስትሬንግዝ፣ ዊክነስ፣ ኦፖርቹኒቲ፣ ትሬት ብለን እናስቀምጣለን። እነዚህን 4 ነገሮች በተገቢው መንገድ ትክክለኛ በሆነ አኳኋን እንሞላቸዋለን። ለምሳሌ ስትሬንግዝ ወይም ደግሞ ጥንካሬዎቻችን ምን እንደሆኑ ለመለየት ስንጀምር እኛ የምንሰጠው አገልግሎት፣ ቢዝነስ፣ ፈጠራ ከሌሎቹ በምን ይለያል? ምንድነው ያለን ጥንካሬ? የምንሰጠውስ የምንበልጥበትስ ልዩ ነገር ምንድነው የሚለውን በትክክል ብላክ ኤንድ ዋይት 1 2 3 ብለን መዘርዘር መቻል አለብን። ስለዚህ ያሉንን ጥንካሬዎች እዚህ ጋር ማስቀመጥ መቻል አለብን። ምክንያቱም ይሄ ጥንካሬያችን ነው የኛም ቢዝነስ እንዲቆም የሚያደርገው ማለት ነው። ከዚህ ጥንካሬ ጋር ተያይዞ በሌላ በኩል ደግሞ ድክመቶች ሊኖሩ ይችላሉ። ድክመቶች፣ ጉድለቶች ወይም ደግሞ እኛ የማናሟላቸው ነገሮች
ሊኖሩ ይችላሉ። ለምሳሌ አሁን ላይ የጎደለን ያነሰን ነገር ምንድነው የሚለው ነገር ማየት መቻል አለብን። ቅድም ወደ ተነሳንበት ሐሳብ ተመልሳችሁ የጎደለውን ነገር መለየትና ማየት ማስቀመጥ ትችላላችሁ። እነዚህ ሁለቱ በአብዛኛው ውስጣዊ ነገሮች ናቸው ከኛ የሚመነጩ። በሌላ በኩል ደግሞ ኦፖርቹኒቲ ወይም ደግሞ ምቹ አጋጣሚዎች አሉ። እኛ የምናስበውን ቢዝነስ፣ እኛ የምናስበውን ስራ ስኬታማ እንዲሆን የሚያደርጉ ምቹ አጋጣሚዎች አሉ። በውጭ ገበያ ያሉ እድሎች ሊሆኑ ይችላሉ፣ ወይም ደግሞ በኤንቫይሮንመንታችን ያሉ ለኛ ስራ ግን ተስማሚ የሆኑ የኛን ስራ ጥሩ ደረጃ ላይ ጥሩ ስኬት ላይ እንዲደርስ የሚያደርጉ ምቹ አጋጣሚዎች ሊሆኑ ይችላሉ። እነሱ ምቹ አጋጣሚዎችን አነፍንፈን ማግኘት መቻል አለብን። ማግኘት ማወቅ መቻል አለብን። እነዚህ ምቹ አጋጣሚዎች ብቻ አይደሉም የኛን ስራ ወይም የኛን ቢዝነስ ወይም የኛን ቴክኖሎጂ ስኬታማ የሚያደርጉት። በተቃራኒው ደግሞ ስጋቶች አሉ። ቢዝነሳችን ኮላፕስ እንዲያደርግ የሚያደርጉት፣ ቢዝነሳችን ፌል እንዲያደርግ የሚያደርጉት። እነዚህ ነገሮችም በትክክል መለየት መቻል አለብን። ስራችንን ሊያስተጓጉሉ የሚችሉ የውጭ አደጋዎች ወይም የውጭ ስጋቶች ኤክስተርናል ፋክተርስ ምን እንደሆኑ በትክክል ማስቀመጥ መቻል አለብን። እነዚህ አራቱን ነገሮች በደንብ ስንተነትናቸው ቢዝነሳችን የታሸ አሸናፊ፣ ጥንካሬው በደንብ የታወቀ፣ ድክመቱ የተለየ፣ እድሉ የታወቀ እንዲሁም ስጋቱ የተለየ የሆነ ቢዝነስ ይሆናል ማለት ነው። ስለዚህ ይህን ነገር በትክክል ማስቀመጥ መቻል አለብን። ነገር ግን ይሄንን ብቻ በስዎት አናላይዝ ማስቀመጣችን አሁንም ስኬታማ አያደርገንም። ምን ያስፈልገናል? በታውስ ማትሪክስ እንደገና መተንተን አለብን። እሱን ቀጥሎ የምናየው ይሆናል። ወደ ታውስ ማትሪክስ ትንታኔ ከመግባታችን በፊት እዚህ ጋር ልብ ማለት ያለብን ዋና ጉዳይ አለ። የስዎት አናላይሲስ ሰንጠረዥ በትክክል መሙላት መቻል አለብን። ድክመታችን፣ ጥንካሬያችን፣ ኦፖርቹኒቲው፣ ትሬትስ በትክክል መታወቅ አለበት። ምክንያቱም ታውስ ማትሪክስ የተመሰረተው በስዎት አናላይሲስ ላይ ስለሆነ በትክክል ስዎት አናላይሲስን አልሰራንም ማለት ታውስ ማትሪክስንም በትክክል መስራት አልቻልንም ማለት ነው። ስለዚህ ልብ ብላችሁ ጥንቃቄ ማድረግ ያለባችሁ የስዎት አናላይሲስን በትክክል በተገቢው መንገድ ሞልታችሁ መጨረስ መቻል አለባችሁ። unless in otherwise የታውስ ማትሪክስ ድክመት በዚህ የስዎት አናላይሲስ ድክመት ላይ ይመሰረታል። ጥንካሬውም በስዎት አናላይሲስ ጥንካሬ ላይ ይመሰረታል ማለት ነው። በጥንቃቄ ስዎት አናላይሲስን መስራት ይኖርባችሁ። አሁን ወሳኙ የትግበራ ምዕራፍ ላይ ደርሰናል። ይህ የትግበራ ስትራቴጂ ታውስ ማትሪክስን በመስራት ይጠናቀቃል። እንግዲህ በታውስ ማትሪክስ ቀደም ብሎ የለየናቸውን የስዎት አናላይሲስ ማለትም የስትሬንግስ፣ የዊክነስ፣ የኦፖርቹኒቲ እና የትሬት የጋራ አላይመንትን የምናይበት ነው። እነዚህ አራቱን የስዎት አናላይሲስ የአሸናፊ ሚስጥሮች ከለየን በኋላ ታውስ ማትሪክስ በመውሰድ ያላቸውን አላይመንት እናያለን። ስለዚህ ወደ እሱ እንግባ። ለምሳሌ በታውስ ማትሪክስ የመጀመሪያው ስትራቴጂ ኤስኦ ስትራቴጂ ብለን እንደምንጠራው ቀደም ብለን አይተናል። ይህም ማለት ያሉንን ጠንካራ ጎኖች ተጠቅመን ያሉንን ጥሩ ጥንካሬዎች ተጠቅመን በዙሪያችን ያሉትን እድሎች ሙሉ በሙሉ መጠቀም ስንችል መያዝ ስንችል ኤስኦ ስትራቴጂ ብለን እንጥራለን። ጥንካሬ ያለን እንደና ደግሞ ከኤንቫይሮንመንታችን እድሎች፣ ኦፖርቹኒቲዎች፣ ምቹ አጋጣሚዎች አሉ። ይሄ ጥንካሬያችን እነዛን ምቹ አጋጣሚዎች፣ ኦፖርቹኒቲዎች እንጠቀም ያስችለናል። ስለዚህ ኤስኦ ስትራቴጂ ብለን እንጠራዋለን። በሌላ በኩል ድክመት አለብን፣ ውስጣዊ ድክመት አለብን፣ የጎደለን ነገር አለ፣ ብዙ ያልተሟላልን ነገር አለ። ይሄ ሊያስጨንቀን አይችልም። ምን በማድረግ ደብሊውኦ ስትራቴጂን በመተግበር ድክመት አለብን፣ ድክመታችንን አርመን ድክመታችንን ቀንሰን ምቹን አጋጣሚ ወደ ጥንካሬ የምንቀይርበት ወይም ደግሞ ምቹን አጋጣሚ ድክመታችን የምናስወግድበት እድል ማድረግ እንችላለን። ስለዚህ ምንም እንኳን ውስጣዊ ድክመቶች ቢኖሩን አርቆ የማየት
ኦፖርቹኒቲን የማየት አጋጣሚ ካለ ይህንን ኦፖርቹኒቲ ድክመታችንን እንዲቀርፍ ጥንካሬ እንዲሆነን ማድረግ እንችላለን ማለት። ስለዚህ ኤስኦ ስትራቴጂ አይተናል፣ ደብሊው ስትራቴጂ አይተናል። ደብሊው ስትራቴጂ ድክመትን አርሞ እድልን መጠቀም። ያ our weakness will be solved by the opportunities around us, the opportunities from the environment. ይህንን በደንብ ማሰብ መቻል አለብን። ሶስተኛው ኤስቲ ስትራቴጂ ብለን እንጠራዋለን። በዚህ የኤስቲ ስትራቴጂ ጥንካሬ እንዳለን አይተናል። ጥንካሬያችንን በስዎት አናላይስ አስቀምጠናል። ይሄ ጥንካሬያችን ግን ከስጋት እንድናመልጥ አድርገን ነገር ግን ጥንካሬያችንን በመጠቀም በአካባቢያችን ያንዣበቡ ስጋቶችን ሐሳባችን እንዳንተገብር የሚያደርጉ ስጋቶችን መቀነስ እንችላለን። ስለዚህ በዚህ ኤስቲ ስትራቴጂ ምንም እንኳን በዙሪያችን የከበበን ስጋት የከበበን መጥፎ አጋጣሚ የከበበን አደጋ ቢኖርም በውስጣችን ባለው ጥንካሬ ተቋቁመነው ወደ አሸናፊነት ሚስጥር የምንሄድበትን መንገድ መዘርጋት እንችላለን ማለት። ስለዚህ ስትሬንግዛችን ለየን፣ ድክመቶቻችን ወይም ትሬቶቻችን ለየን። በዙሪያችን ያሉትን ሁለቱን ስናጣምራቸው በታውስ ስትራቴጂ ኤስቲ ስትሬንግዝ ካለን ስጋቶቻችን አያስጨንቁንም ማለት ነው። አራተኛውና የመጨረሻው ደብሊውቲ ስትራቴጂ ወይም ደግሞ ዊክነስ ፕላስ ትሬት ስትራቴጂ፣ ድክመትን መቀነስና ስጋትን ማስወገድ። ይሄንኛው ሁለቱም ኔጌቲቭ አላይመንት አላቸው። ውስጣችን ደካማ ነው፣ በዙሪያችን ደግሞ ምን አለብን ብለናል? ስጋቶች አሉብን። እነዚህ ሁለቶችን ድክመቶችን መቀነስ አለብን፣ ስጋቱንም ማስወገድ መቻል አለብን። እንግዲህ እዚህ ጋር የምንመለከተው የስዎት አናላይሲስ ለታውስ ማትሪክስ ወሳኝ ግብዓት እንደሆነ ነው ማለት ነው። ስለዚህ አሁን ምናለን በዚህ ኳድራንት በአራት የተከፈለ ኳድራንት ኤስ ኦን እናወጣለን፣ ደብሊው ኦን እናወጣለን፣ ኤስቲን እናወጣለን፣ ደብሊውቲን እናወጣለን ማለት ነው። እነዚህ ሁሉ ነገሮች በደንብ ከገመገምን በደንብ ካጣራን በደንብ ከሰራን በኋላ ወደ ትግበራው ምዕራፍ ወይም ወደ ወሳኙ የስኬት መጀመሪያ ሀ ብለን እንሄዳለን ማለት ነው። እንግዲህ እስከዛሬ ስናይ ከነበረው ከአንድ የገበሬ አሳሰብ ተነስተን ሐሳብን እንዴት ካልቲቬት እንደምናደርግ የተለያዩ የአይዲያ ካልቲቬሽን ደረጃዎችን እያየን ነው። ስለዚህ በዚህ የአይዲያ ካልቲቬሽን ደረጃ የሐሳብ ትግበራችን ለመጀመር የመጨረሻው ደረጃችን የሚሆነው የትግበራ ስትራቴጂ ታውስ ማትሪክስ ነው ማለት ነው። ስለዚህ ታውስ ማትሪክስን ስትሰሩት ዝም ብላችሁ አይደለም የምትጀምሩት። በደንብ ስዎት አናላይሲስን ደጋግማችሁ ራሳችሁን ማወቅ አለባችሁ። አንደኛ ውስጣዊ ጥንካሬያችሁን፣ ውስጣዊ ድክመታችሁን፣ በዙሪያችሁ ያሉ ምቹ አጋጣሚዎችን፣ በዙሪያችሁ ያሉ ስጋቶችን በደንብ መተንተን መቻል አለባችሁ። ይህንን ካላደረጋችሁ የታውስ ማትሪክሳችሁ አደጋ ላይ ይወድቃል። የምትተገብሩት ሐሳብም የምትፈልጉትን ያህል ስኬታማ ሊሆን አይችልም። እናም ጥንቃቄ ማድረግ አለባችሁ። ይህንን አድርጋችሁ ከጨረሳችሁ በኋላ በታውስ ማትሪክስ የመጨረሻ ሂደት ላይ የመጨረሻ ማጠቃለያና ውሳኔ ስለ አሰባችሁት ሐሳብ ታስቀምጣላችሁ። ያኔ ነው የቢዝነስ ሐሳባችን ፈጠራችን ወደ ትግበራ ምዕራፍ ለመግባት ዝግጁ ነው ብለን የምናስበው። የቻናላችን ተከታታዮች በዚህ ቪዲዮ ስለ ሐሳብ ፈጠራና ስኬታማ ስለሚያደርጉን ሂደቶች በደንብ አወራን። እናንተም በውስጣችሁ እጅግ ጠቃሚ ሐሳቦች ባለቤት ናችሁ። በውስጣችሁ በትክክል ያሉትን ሐሳቦች በመፈተሽ እጅግ ጠቃሚ ሐሳቦችን በማክሮ ስክሪኒንግ ውጫዊ ሁኔታዎችን በመተንተን በማይክሮ ስክሪኒንግ የውስጣዊ አቅማችሁን በመፈተሽ በስዎት አናላይሲስ ጥንካሬን፣ ድክመትን፣ ምቹ አጋጣሚና የሚያጋጥሙ ስጋቶችን በመለየት የሐሳበውን ስኬታማነት በታውስ ማትሪክስ ማረጋገጥ ይችላሉ። እስከዛው ቻናላችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት
እያደረጋችሁ ቀጣይ በሌላ ተመሳሳይ ቪዲዮ ጠቃሚ መረጃዎችን ይዘን እስከምንገናኝ ቸር ቆዩን። መልካም ሳምንት። እስከ ሳምንት